እንደምታዩት እንግዲህ አሁን የምገኘው በአዳ ዙሪያ ጨንታ 3 ቀበሌ ላይ ነው። ለረጅም ሰዓት ከአንድ አመት ኦልሞስት 2 አመት ሙሉ እኛ የኖርንበት ቀጠና ነው። በዚህ ልክ ጤና ኬላዎች በስርዓት ተቆልፈው በአደራ እየተጠበቁ በአካባቢው ማህበረሰብ እየተጠበቁ ትምህርት ቤቶችና ጤና ኬላዎች ነበሩ በስርዓት ይዘናቸው የቆየ ነው። አሁን በዚህ 2 ወራትና ለተወሰነ ቀናት ወንበር አስጠባቂዎች የነ ብርሃኑ ጁላና የነ አብይ አህመድ ከብቶች በዚህ ልክ ነው ጤና ኬላውን ሰብረው እንግዲህ አስቡት። እንደዚህ እንደምታዩት ሙሉ ክላሶችን ሰባብረዋል። መድኃኒት የለም፣ ዶክሜንት የለም፣ ምንም የሚጠቅም እንግዲህ ራሳቸው መከላከያ ብለው የሚጠሩ ራሳቸውን የሀገር መከላከያ ብለው የሚጠሩ ግን ወንበዴና ዘራፊዎች መድኃኒት በዚህ ልክ ደፍተው ያሳፍራል። በጣም ለማውራት ራሱ በጣም ያሳፍራል ማለት ነው። ስለዚህ በዚህ ልክ ነው እና ይኸው የምታዩት ነው እንግዲህ ሙሉ ክላሱ መድኃኒት ያለበት ክላስ በሙሉ እንደዚህ ነው። በጣም ያሳዝናል። በአዳ ዙሪያ ያለ ትምህርት ቤቶችና ያሉ ጤና ኬላዎች ናቸው እንግዲህ በዚህ ወንበር አስጠባቂዎችና ሌቦች፣ ዘራፊዎች የምንላቸው ምክንያት ነው። ከዛ ውጭ የሚጠቃቅሙ እቃዎችን ጭነው ወስደዋል። ወንበር፣ የተለያዩ ነገሮችን እንደምታዩት ሰባብረው አይከፈትም። በጣም ያሳዝናል። ውስጡ ላይ ያለ ወድሟል። በጣም ያሳፍራል። አሁንም የምገኘው በአዳር ዙሪያ ጨንታ 3 ቀበሌ ላይ ጨንታ ትምህርት ቤት ነው። ይህ ትምህርት ቤት እንደምታዩት እንግዲህ ትምህርት ቤቱ ይሄ ነው። እንግዲህ ወንበዴና ዘራፊው የአብይና የብርሃኑ ጁላ ወንበር አስጠባቂ ለተወሰነ ቀናት እዚህ በቆዩበት ለ2 አመት ያክል ፋኖ ተንከባክቦና በስርዓት እያስጠበቀ በማህበረሰቡ እያስጠበቀ ያቆየውን ትምህርት ቤት መጣው ምሽግ አደረጉት። እንደምታዩት ነው ምሽጋቸው 30 ቦታ ነው ምሽግ ያላቸው። ሙሉ ዙሪያው የነሱ ምሽግ ሰርተው ነው እንግዲህ የሰነበቱት። እንደምታዩት ነው ምሽጋቸው። እንግዲህ ይሄው የምታዩት ነው ምሽጋቸው ማለት ነው። ስለዚህ በዚህ ቆይታቸው ትምህርት ቤቱ ላይ ያደረጉትን ደግሞ ላሳያችሁ። ነው እንግዲህ ትምህርት ቤቱን አፈራርሰው ከሄዱ ደግሞም ግማታቸው ጥለው ሄደዋል መሰለኝ። ሞቶባቸው ነው መሰለኝ ጥለው ሄደዋል። ወንበሩን ጭነውታል እንደሚባለው ነው ጭነውታል። ይሄ የእነሱን ሳገራሉ ጥለው ሄደዋል። ምንም ወንበር ጥለው የሚጠቅም እቃ ወስደዋል። ትምህርት ቤት ላይ ነው ሳት ያለው ዲያና ቡትት ጫማቸው ነው ሰላም ሲል ትምህርት ቤት ላይ ነው ሳት ያለው በደንብ የሚታይ ደግሞ ማለት በጣም በሚገርም ሁኔታ አለመቃጠሉ ራሱ ይገርመኛል በጣም። አስቡት እንግዲህ የነዱበት ወረቀት ነው። ትምህርት ቤቱ እሳት ነው። ሁሉም ትምህርት ቤት እሳት ነበር። ሁሉም ትምህርት ቤት ያሳዝናል በጣም። እንግዲህ እንደምታዩት ሙሉ ክላሱ እንደምታዩት ሁሉም ክላስ ላይ እሳት ነዷል። ሁሉም ክላስ ላይ ወንበር ይጠቅማል ያሉትን ወንበር ለግብአት አውለውታል፣ ተሽጧል። ስለዚህ ትምህርት ቤቱ ይሄ ነው። ትምህርት ቤቱ ላይ ወንበር የለም። ትምህርት ቤቱ ላይ እሳት እያነደዱ ነው የሰነበቱበትና እንግዲህ ይህ ወንበዴና ዘራፊ ወንበር አስጠባቂ ስራውን በደንብ እየተዟዟረ የአማራን ሕዝብ ማጥፋት መግደል ብቻ ሳይሆን በኢኮኖሚካል ዜሮ ማድረግ አላማቸው ስለሆነ በዚህ ልክ ነው እንግዲህ የነሱ ስራ እየታየ ያለው። ለ2 አመት በፋኖ ተከብሮና ተጠብቆ በጥበቃ ትምህርት ቤቶች፣ ጤና ኬላዎች በስርዓት ለ2 አመት ያክል እንዴት እንደኖሩ የዛ አካባቢ ማህበረሰብ መሬት ላይ ያለው እውነታ ስለሆነ ከአካባቢ ማህበረሰብ ሂዶ እውነቱን ማግኘት ይቻላል ማለት ነው። እኛን እንደነሱ የውሸት ዶክመንታሪ ፊልም እየሰራን የውሸት አጀንዳዎችን አይደለም ለህዝባችን የምንለቀው። ምክንያቱም የወጣ ነው ከህዝብ ነው። የህዝቦቻችን ተጠሪዎችና የህዝቦቻችን አለኝታዎች ነን ስንል የእውነት ነውና ይሄ ነው እንግዲህ ለህዝባችን እንዲደርስ ያደረኩት። አንድም ትምህርት ቤት ላይ ወንበር የለም፣ ሁሉም ላይ እሳት ነበር። ትምህርት ቤቱ አለመቃጠል ድረስ በጣም ይገርማል። አመሰግናለሁ። ይህን መረጃ ሁላችሁም ለሚመለከተው ሼር ኮፕሊንግ በማድረግ አድርሱልኝ። ዲል ለተገፋው ህዝባችን ዲል። ዳግም ቀነኒሳ ይባላል ስሜ። የተወለድኩበት ኦሮሚያ ክልል ነው። ጦር 57ኛ ክፍለ ጦር 2ኛ ሬጅመንት። ዳግም ወደ መከላከያ ሰራዊት ከተቀላቀልኩ በኋላ አሁንም ደንበጫ ላይ ነው የነበራችሁና እዛ ላይ የነበረውን የፖለቲካ ሁኔታ እንዴት ትገልጻለህ? እዛ ያለውማ ከባድ ነው። ፋኖ ይገላል፣ ፋኖ ሰውን ያርዳል፣ ግድም
ሬሳችሁን ሜዳ ላይ ነው የሚጥለው ቤተሰብ ጋር የማይደርስ ነው ተብለን ነበረ። ግን እኛ ያለው ሁኔታ እኔ ብለን እዚህ ድረስ መጥተናል። ያለው ነገር በሰላምና በፍቅር ተቀብላችሁ ከዚህ በላይ ሻንጤ ያልጠበቅነውን ነገር አግታችሁ ተቀብላችሁናል። በዚህ እናመሰግናለን። ውትድርና የተቀላቀልኩት ሰፈር ላይ ታፍሰን ነው ውትድርና ማለት ነው። ታፍሰን ነው የገባነው እና ውትድርና ቤት ታፍሰን ስንገባ ትምህርቱ ስልጠናው ፖለቲካ አሪፍ ነበር። ግን እዚህ ስንመጣ ደግሞ ያለውን ሁኔታ ምናምን ስንል አይገናኝም። ፋኖ የሚባል ለሀገር እንደቆመ ነው እዚህ መጥቻ ያየሁት ማለት ነው። እዚህ ያለው ፋኖ አደገኛ ነው፣ ራሳችሁን ተጠንቀቁ ጠብቁ ብሎ ነው እንደሚሰጡን ማለት ነው። እና ደግሞ እዚህ ያለው ፋኖ ብትሄዱ እንኳን ብትሄዱ እንኳን አያስገባህም። መንገድ ላይ ጅብ ነው የሚበላ፣ ለጅብ ነው አሳልፎ የሚሰጡ። መሳሪያ ተቀብሎ አላቀም ነው የሚለው፣ አትሄዱ ወደዛ ወጥፎ ናቸው ነው የሚለው። እንግዲህ እኛ እንደመጣን እንደተቀበለ ፋርግታችሁ ምርጥ አግታችሁን ተቀበላችሁ ነው። ጓደኞች እዛ ላላችሁት ማለት ነው ህይወታችሁን በሚያውን ነገር ህይወታችሁን አታጥፉ። መጣችሁ እዚህ ሰጣችሁ በሰላምና ተቤት ግባ። ይሄንን ነው ማለት ደሙ ተከተል ይባላል። ከደቡብ ክልል ነው በመከላከያ የተቀላቀልኩት። አሁን 57ኛ ክፍለ ጦር ላይ የቀላቀልኩት 2017 ላይ ነው። እንደዚህ ገብቼ አሁን 42ኛ ዙር ነው። እንደዚህ ሆኜ ስራውን ጀምሬ በግዳጅ መጥቼ ነው እንደዚህ ነው ደንበጫ ገባና እዚህ ሀገር ፋኖ መጥፎ ነው ራሳችን ጠብቁ ብሎ ነበር። አመራር እያወሩ ነበር። ኧረ እዛ ሙሌ እረፍት የለንም። እነሱ አመራር እየተኙ እኛም ምሽግ ላይ ውጡ ተቀመጡ ጠብቁ ጠላት መጥቷል ይላሉ። እኛ ደግሞ ወጣን እንጠብቃለን። አሁን እዚህ መጥቼ በቃ ዳና እናንቶችም ደግሞ በጉጉት ተቀብላችኋል። አሁን ደግሞ ብዙ ነገር ታረጋላችሁ። አንሞም ደግሞ የቀሩ ልጆች ደግሞ እኛ እንድንመጣ እናደርጋለን። ብር ሸለቆ ጉማኔ ሎቋኮ ጉማኔን ሰም ሎቋኮ ያኒ ሰም ጉማኔን ሰም ሎቋኮ ቢክን ቀዳኮ ቢክን አፍራሞ እና ፋኖን ያማረማ ወንባ ቤተሰብን መጥተን ስልክ ሁሉ ቀዳኮ ቢክን ፋኖ ቀላቀለማ ዛሬ በዚህ አጋጣሚ መስከረም 23 2018 ዓ.ም ያው በብርጌዳችን ከጠላት ጋር ያው ከጧት 12 ሰዓት ጀምሮ እስከ 4 ሰዓት ከፍተኛ የሆነ ሰራዊታችን ትንቅንቅ ነው ያረፈደው። በዚህ ትግል ሂደትም ወይም በዚህ ውጊያ ሰዓት በርካታ የጠላት ኃይል ያው ተደቁሷል። ምናልባት እዚህ ማሳያዎቻችን በርካታ ማሳያዎች አሉ ለዚህ ውጊያ። በዛ አጋጣሚ እነዚህ በጎን የምናያቸው ልጆቻችን ቅድም ሀሳብ ሲሰጡ የነበሩት ልጆች ይሄ ጦርነት እንደተጀመረ ነው ወደ አፈትልከው ራሳቸውን ከዚህ ጨቋኝ ስርዓት ለማግለል የፈለጉትና መጣው ከፋኖ ጋር የተቀላቀሉት ማለት ነው። ስለዚህ ምናልባት ቅድም ሁለት ራሳቸውን ከዚህ ጨቋኝ ስርዓት አግልለን ከፋኖ ጋር እንቀላቀላለን ወይ ወደ ቤተሰብ እንመለሳለን ብለው ያሉት ልጆች ሲናገሩ እንደሰማችኋቸው የጃዙር ቀኝ አገዛዝ እንዴት ኢትዮጵያን ወይም ደግሞ ወጣቱን እየገዛ እንደሆነ ማሳያዎች ናቸው። ይሄ ማለት ምንድነው? ምናልባት አብይ የራሱን እድሜ ለማራዘም ሲል ብቻ ከየቦታው ሰርቶ የሚበላን ወጣት ከየከተማው ከደቡብ፣ ከኦሮሚያ፣ ከትግራይ፣ ከሶማሊያ፣ ከሐረሪ ከየትኛውም የኢትዮጵያ ምድር እያፈሰ ያስገባል። ነገር ግን በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች፣ እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ፣ ራስ አሞራው ውብነህ በወልቃይትና በጎንደር፣ ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነ ችቦ ልትለኩስ ወይ ለድግስ አይደለም የምትሄደው። የ4 ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው አይደል? ተውት፣ ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው።
ሩቅ እኮ ነው በጣም ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይተህ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል? ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን እያልን አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለህም አይደለም የምጨርሰው። ፎርዛት ማታ ቀጥል ጀምር ስተናገር በ19 ነው የወጣው ወደ ተልእኮ ተሰጠኝ ማለት ነው። ወደ ባህር ዳር ወጣው። ባህር ዳር አንድ 5 ቀን ቆየው። 5 ቀን ቆየው በኋላ ዘንዘልማ መጣው። ዘንዘልማ ከላው ማለት ነው። ከላው ቆይተን ከዛ ወደዚህ ግዳጅ ተሰጠኝ ነው ወደዚህ ማለት ነው። ወደ አብራና ቀጠና ከዛ መጣው ዛሬ እና መጥቼም ያሳዝኩት ሰው የለም። ግልጽ መረጃ ይመጣ መረጃ ልትሰጥ ፋኖ የት ጋር እንዳለ ለነሱ ተልኮል እንትን ልትል ማለት ነው። ተናገር ድምጽ እያወጣ መረጃ ይመጣ ወንድም ነሽ ተናገር እስኪ ቀጥል። የሰሞኑ ተናገር። የሰሞኑ እኮ እኔ 19 ነው አይደል የወጣሁት። በ19 ወጥቼ ዘንዘልማ ኬላ አለ አይደል? መጀመሪያ ባህር ዳር 5 ቀን ቆየሁ። ከዛ ዘንዘልማ ኬላ አለ ወታደር እንደዚህ የሚያልፍበት የሚልበት ማለት ነው። ከዛ በኋላ ወደዚህ መጣሁ። እዛ 5 ቀን ነው ምናምን ቆየውና ዛሬ እዚህ ጋር መጣሁ። ዘንዘልማ ይሄ ከዘንዘልማ ወደዚህ ያለው አሁን የተያዙት ማለት ነው። ምን ታደርገኝ መጣ አልኩህ እኮ እንደምን አልኩህ ሲሆን ተናገር እኮ ነው ያልኩህ። አንተ ድምጽ መረጃውን ልትመርጅ። እሺ ቀጥል። ከዛ በኋላስ ከዛ ቀጥል። ልክ መረጃ እንትን እንዳለ ለማንም ደውለው ለማን ደውላለሁ? ስልኩም ለአንድ ያ የሆነ ኮሎኔል አለ። ኮሎኔሉ አሁን እሱ እንደ ግዳጅ አንተ ለምሳሌ መረጃ እንትን እንዳልክ ምን የምትባል ብርጌድ ወይም የምትባል ሻለቃ ወይም ደግሞ ምን ክፍለ ጦር ነው የምትመጣው ወደዚህ እኛን ለማፈን ወይም እኛን ለማጥቃት? አይ እሱ እናንተን ለማጥቃት የምትመጣው አለ ሲባል ነው እንጂ ዝም ብሎ አይደለም። አሁን አለ አልተባለም። አለ ያለ ሰው የለም እዚህ። አሁን እንዳለ ነገ ነው የሚመጡ ብላ ይመስሉ መቼ ቅድም ነገ ነው የሚመጡ ነገ ወደዚህ ቀጠና ይመጣሉ። ሁለት ናቸው ሰዎቹ ናቸው እኮ የምልህ ሁለት ሰዎች ናቸው። መረጃ ናቸው። መረጃ ሁለት መረጃዎች እነሱን እኮ ነው የምልህ። ማን ይባሉ? አማኑኤልና ከድር። ምን አይነት ልጆች ናቸው? ምን ከለር ናቸው? ወይም ሰው አሳያቸዋለሁ። ፎቶ አለ? ፎቶማ የለኝም። እና ምን ናቸው? ተናገር። ዝም እኮ ላሳያችሁ ነው እኔ ነገ ይፈልጋል። ምንድን ናቸው? ቀይ ነው? ጥቁር ነው? አጭር ነው? ረጅም ነው? ተናገር። ቀይ አንዱ ኦሮሞ ነው፣ አንዱ አማራ ነው። ከድር የሚባለው ነው ኦሮሞ ነው። ከድር ኦሮሞ። ያኛውስ? ያኛው አማራ ነው። አማኑኤል አማራ ነው። አሁን ዛሬ አንተ ወደፊት መጣህ። አንተ ካልተያዝ ትደውላቸዋለህ ለነ ከድር ምናምን። ለነ ከድር የነሱ ስልክ የለኝም፣ ግን ደውላቸው ነው። አዎ ደውላቸዋለሁ። ለነ ከድር አዎ ደውላቸዋለሁ። ነገር ግን መረጃ አንተ አሁን ፋኖ በይዝህ መረጃ ቢሆን ምንድን ነው ለነ ከድር የምትነግራቸው? ለመረጃዎች ነው ወይስ ለኃላፊው ነው የምታስተላልፍ? አይ እሱ የተሰጠን ዓላማ የወታደር ነው። ወታደር መያዝ ነው ዋናው ማለት ነው። ዋናው ወታደር ማለት አርበኛ ማለት ነው። ፋኖ ነው ማለት የመከላከያ ወታደር ማለት ነው። እና ከዛ በዛ ደግሞ የእናንተን ማለት ነው። ያ ነው ዓላማችን የተሰጠን። እና እዛ ሁለቱም ደግሞ አሉ። ማን የሚባል ነው የምታውቀው? የተያዘ ፋኖ ያለ ማለት ወይም እጁን የሰጠ የተያዘ ከዛ እኔ ከጸዳሉና ተቆራጡ ነው በፊት 400 ሰዎች ይዘው የመጡ 400 ኃይል ነው ዘገበው ነው ቆራጡ። አዎ እርግጠኛ ነኝ አይተኸዋል? ያው ተባለ እንጂ እኔ አላየሁም፣ ግን ተዘገበ። ከዛ እኛም ሄደን ነበር ደብረታወር 400 አላየሁም። እኔ ስንት ሰው ነው ያየህ? እኔ ያየሁት ሌላ ካምፕ አላቸው ተባለ። እነሱ ካምፕ አለ። እነሱ አይደለም ያየነው፣ እኛ ነጸዳሉ ነው ያየነው። ሶስት ነው የመጡ። ሶስት ማን ናቸው? እና ቆራጡ የሆነ ደግሞ አለ አንድ። እሺ ቀጥል።
እነሱን ነው። ከዛ አሁን ደግሞ ሰሞኑ በ19 ስለወጣው እኔ ጸዳሉን ወዴት ግዳጅ ተሰጥቶት ሄዷል? ጸዳሉ የት ነው ያለው? ጸዳሉ ደብረ ታቦር ነው። መቼ ነው ሄደ? እሱ እንደፈለገ ነው። እሱ ማለት ሄሊኮፕተር ይታዝለታል እንደፈለገ ስለሆነ እኛ ብዙም አናውቅም። እሱ ግን ደብረ ታቦር ነው ያለው። ምን ስልጣን ነው እሱ ኃላፊነቱ ምንድን ነው? ኃላፊነቱ የደብረ ታቦር የጸጥታ ምናምን ነው። እንደዚህ ማለት የጸጥታ ዘርፍ አለ አይደለ? እንደዛ ነው። እሱ ዘርፍ ኃላፊ ጸጥታ ዋና ሳይሆን አሁን ጸጥታና እንደ መረጃ የሚያስባል አይደል? እንደዛ ነው ጸጥታ አሁን ላይ ያለበት። አዎ። በምን መሳሪያ የምታጀብ ይታጀባል? አይታጀብም? ይታጀባል። በስንት መሳሪያ የምታጀብ? አጃቢዎቹ እዛ ነው የሚቀሩት። ለምሳሌ እኛ ስንመጣ በእኛ ታጅቦ ይመጣል። ከዛ ሲሄድ ይሄዳል እንጂ የነሱ አጃቢ እዛው ደብረ ታቦር ነው የሚቀመጡት። አይመጡም ከሱ ጋር። እዚህ ሲመጣ በሄሊኮፕተር ሲመጣ እዚህ የመከላከያ ያጅበዋል። ከዛ ሲሄድም እዛ ይቀበሉታል እንጂ የነሱ አጃቢ አላውቅም። አጃቢዎች እዛ ያሉት ስንት ናቸው? የማየሱ አምስት ስናይፐር ምናምን አለው። 5 ስናይፐር። በ5 ስናይፐር ነው የሚታጀብ? 5 ስናይፐር አለው። አዎ አዎ። ስንት ስናይፐር ነው እሱ ይዞ የገባ? እሱ በቁጥር አላውቀውም። የጸዳሉ 400 ሲባል ነው እንጂ ያኔ እኔ አሁን እሱ ሲገባ እኔ ድሬዳዋ ነኝ ነበርኩ። ሚስቴ ጋር ማለት ነው። ሚስት ጋር? አዎ። ለመዝናናት ሄደ ነው? አይደለም እዛ ነው እንጂ ብኖር አሁን የመጣሁት እኔ ግንቦት